ያው ምንም ተውቁታላችሁ። እስቲ ድቁና ልታመጡ ሄዳችሁ ስለገጠመውት ነገር ይንገሩን እስቲ። ስለ ስላሴ ሲሉ ሰምቻለሁ። ያንማ ድቁና ቀበርደን ቄሱ ስላሴ ስንት ናቸው አለው። አንድም ሶስት። ስላሴ ስንት ናቸው አለው። ሶስት አለው። ማን ፈጠረህ አለው። ስላሴ አለው። ስላሴ ስንት ናቸው ቢለው መሀልጌ ስላሴ፣ ግጣ ስላሴ፣ ሽሮ ሜዳ ስላሴ አለ። ታቦቶቹ ያሉበት አላወቀውም ቄሱ። አንተስ እውነትም ተምረሃል ብለው አሁን እኔን ተናገር ተባልኩ። እሱ አይ አንተ በቃ ብለው እሱን ሲያባሩት እኔን ተናገር አሉኝ። ማን ፈጠረህ አሉኝ። ስላሴ። ስላሴ ስንት ናቸው? አንድም ሶስትም ናቸው። አንድነታቸው ሶስትነታቸው በምን ነው? በስም በግብር በአካል። የስም ሶስትነታቸው አብ ወልድ ቅዱስ። አብ ማለት ማን ነው? አባት። ወልድ ማለት ማን ነው? ልጅ። መንፈስ ቅዱስ ማለት ማን ነው? ሰራጺ። ከማን የሰርጸ? ከአብ። ማንን መስሎ? አብን አህሎ ወልድን መስሎ ተስተካክሎ ወጣ የሰርጸ ማለት ነው። እንደወጣ የሰርጸ ማለት ነው። ሃይማኖታችን ምንድን ነው? ተዋህዶ። ተዋህዶ ማለት ማለት ነው ወልድ ሁለት ልደት ተወለደ ማለት ነው። ወልድ ሁለት ልደት ማለት እንቅድመ ዓለም ሀብ ያለ እናት መወለዱ፣ ድህረ ዓለም ከመቤታችን ያለ አባት መወለዱ፣ ሁለት ልደት ወልደ አብ ወልደ ማርያም በተዋህዶ ከበረ። ሃይማኖት ማለት ይህ ነው። ነአምን ክልኤተ ልደታት እንዳሉ ሳውሪዎስና ባትሎስ በሃይማኖት አበው ቀድሞም ሐዋርያት ሰባርዲት እነሱን የመሰሉ ሊቃውንት ያስተማሩት የጸና የቀና የጎላ የተረዳ ሃይማኖት ይማሩ ዘንድ ይገባል። መቅድመ ኩሉ ንትማር ሃይማኖት እንዳልሰሩት ሚል ሃይማኖት መሰረት ምግባር ህንጻ ነውና እያስተናደፍኩ መሰረት ከመጣዩ እምሊቃነ ጽፍረት እንዳለ ቅዱስ ጳውሎስ በዘጠኛው ድርሳን ቅጽሩ መሰረቱ ህንጻው ጠፈሩ ያልጸና ቤት ከቀን ወራሪ ከሰባሪ አያድንም። የቀና ሃይማኖትም ያልተማሩ ሰዎች መንጸፍ አይደሉ ይወድቃሉ፣ በግራ ጋንት ይረገጣሉ። ከቤትም አሉ አራዊቶች ያሳንሳቸው ነው። ከቤት ምን አራዊት አሉ ብሉ? ውሻ፣ ድመት። ውሻም ጌታውን ያውቃል፣ የጌታውን ቤት ዕቃ ይጠብቃል። ድመትም ጌታውን ያውቃል፣ የጌታውን ቤት ዕቃ ይጠብቃል። ውሻም ጌታውን ያውቃል። ከልበሳም ርቀ ቤት እዚሁ እንዳለ የዱር አራዊቶች ግን ይህን ሁሉ አያውቁም። እንደነዚያ የዱር አራዊት ነው እና ይህንን ነው የሚጠየቀው። ስላሴ ክርስቶስ ተብሎ ክርስቲያን የተባለ ሰው የስላሴን አንድነት ሶስትነት ማወቅ ይገባል። አዎ ምንድነህ አሉ። እንደው ምንድነህ? ሰው ማለት ማን ነው አለ። ሰባት ግብር ያለበት። ሰባት ግብር ማለት ማን ነው? መሬት፣ ንፋስ፣ ውሃ፣ እሳት። እሳት ተመጣ ተኮሬም፣ ንፋስ ተመጣ ተአዜብ፣ ውሃ ተመጣ ተናጌም፣ መሬት ተመጣ ተድላሌም። ፍጥረታችን ከአራቱ ባሕርያተ ሥጋ ከሶስቱ ባሕርያተ ነፍስ። እንግዲህ አራቱ ባሕርያተ ሥጋ ማን ናቸው? መሬት፣ ንፋስ፣ ውሃ፣ እሳት። ሶስት ለባዊት፣ ነባቢት፣ ሀያዊት፣ ሰባት ይባላል። እነዚህን መማር ነው የሚገባው። መጠየቅ ያደርጋል፣ ተከብሮ ያደርጋል ደንቆሮ። ይህንን ማወቅ አለባችሁ። ይህንን አንድነት ሶስትነቱን ወቁ እና ዋናው ይህንን ማወቅ ነው። ከዚያ በኋላ ክርስቶስ ተብሎ ክርስቲያን የተባለ ሰው ይሄ ነው የሚጠየቀው እዚያ